ያልተሳካላችሁ በአንድ ትልቅ ስህተታችሁ ላይሆን ይችላል። በየቀኑ በምታደርጉት ትንሽ ልማዶቻችሁ ነው። እነዚህ 7 እንዳይሳካላችሁ ያደረጓችሁን 7 ልማዶች ከህይወታችሁ ካስወገዳችሁ ህይወታችሁን ሙሉ ለሙሉ መቀየር ትችላላችሁ። ህይወታችሁን መስመር ማስተካከል ትችላላችሁ። ዛሬ በዚህ ቪዲዮ እነዚህ 7 ነጥቦች አንድ በአንድ እናያቸዋለን። እስከ መጨረሻው ከቆያችሁ ሙሉ ለሙሉ ህይወታችሁን የሚቀይረውን የመጨረሻውን ሌሰን ማዳመጥ ትችላላችሁ። የመጀመሪያው ነጥብ አደጋዎችን ለመጋፈጥ ፈቃደኛ አለመሆን። ስኬት የተሰሉ አደጋዎችን፣ ስጋቶችን ደፍሮ መጋፈጥን ያካትታል። አደጋን ማንጋፈጥ ከሆነ ባለንበት ስታክ አድርገን ነው የምንቀረው። አደጋን ስንጋፈጥ ግን በማስላት ወይም ደግሞ ካልኩሌት በማድረግ በማስተዋል ኃላፊነትን በመውሰድ ነው አደጋ መጋፈጥ ያለብን። ብዙ ሰዎች በዘፈቀደ አደጋን ይጋፈጣሉ። ያ ደግሞ ከባድ አደጋ ውስጥ እንዲገቡ አድርጓቸዋል። ያንን ነገር ሳይዘጋጁበት ራሳቸውን ሳያዘጋጁ በድፍረት ይገባሉ። ያ ደግሞ ከባድ ሪስክ ውስጥ እንዲገቡ አድርጓቸዋል። ግን አስተውለን በመዘጋጀት ምን ማድረግ እንዳለብን በማወቅ አደጋ መጋፈጥ የምንችል ሰዎች ከሆነ ውጤታማ እየሆንን እንሄዳለን። ብዙ ጊዜ አደጋ መጋፈጥ አንጻራዊ ነው፣ ከሰዎች ወደ ሰዎች ይለያያል። ምክንያቱም ሁለት ሰዎችን እናስብ። ሁለቱም ተራራ መውጣት ቢፈልጉ አንዱ የተለማመደ ከሆነ ሁሌ ፕራክቲስ የሚያደርግ ሰው ከሆነ አንዱ ደግሞ ምንም አይነት ልምድ የሌለው ሰው ከሆነ እኩል አደጋን የመጋፈጥ አቅም አይኖራቸው። ምክንያቱም አንዱ የተለማመደ ነው፣ ተራራ የመውጣት አቅም አለው፣ ከዚህ በፊት ፕራክቲስ አድርጓል። ስለዚህ አደጋን የመጋፈጥ አቅሙ በጣም ከፍተኛ ነው። አንደኛው ግን ምንም አይነት ልማድ የለውም፣ ተለማምዶ ማያውቅ። ያ ደግሞ አደጋን የመጋፈጥ አቅሙ በጣም ዝቅተኛ ነው የሚሆነው። ስለዚህ አንድን ነገር ለመወሰን የምትፈልጉ ከሆነ መዘጋጀት ይኖርባቸዋል። ሪስክ ለመውሰድ አደጋን ለመጋፈጥ የምትፈልጉ ከሆነ መዘጋጀት፣ ያንን ነገር በደንብ አዌርነስ እንዲኖራችሁ ማድረግ ይኖርባችኋል። በተዘጋጃችሁ ቁጥር፣ አዌርነስ ባላችሁ ቁጥር ያንን ነገር የመጋፈጥ አቅማችሁ ሰፊ ነው የሚሆነው። አንድ ሰው አንድን ገበሬ በዚህ ወቅት ስንዴ ዘርቶ እንደሆነ ጠየቀው። ገበሬውም አልዘራውም፣ ምክንያቱም ዝናብ ላይመጣ ይችላል ብዬ ፈራው ብሎ መለሰለት። ሰውየውም በቆሎ ዘራ ሲል ድጋሚ ጠየቀው። ገበሬውም አልዘራውም፣ ነፍሳት በቆሎውን እንዳይበሉብኝ ፈራው አለው። ከዛም ሰውየው ምን ዘራ ሲል በድጋሚ በመገረም ጠየቀው። ገበሬውም ምንም አለው። በጥንቃቄ እየተጫወትኩ ነው አለ። አደጋ ስጋት በህይወታችን አንዱ አካል ነው። ስለዚህ አንዳንድ አደጋዎችን መጋፈጥ ያስፈልገናል። እንዴት ነው የምንጋፈጠው? ካልኩሌት በማድረግ በስሌት መሆን አለበት። አደጋን ስንጋፈጥ ያንን ስናደርግ ውጤታማ መሆን የምንችለው። የተሰሉ አደጋዎችን ተጋፈጡ፣ ነገር ግን ቁማር አትጫወቱ። አደጋን ተጋፋጮች አይናቸውን እንደከፈቱ ወደፊት ይገፋሉ፣ ቁማርተኞች ግን በጨለማ ይታኮሳሉ እንደሚባለው አደጋን ለመጋፈጥ የምትፈልጉ ከሆነ አስልታችሁ በማስተዋል ኃላፊነት በመውሰድ ነው አደጋን መጋፈጥ ያለባችሁ። አደጋን ለመጋፈጥ ፈቃደኛ ያልሆነ ሰው ውጤታማ መሆን አይችልም። ባለበት ስታክ አድርጎ ነው የሚቀረው። ስለዚህ ውጤታማ እንዳትሆኑ ያደረጋችሁ አደጋን የመጋፈጥ ፍላጎትና ፍቃድ አለመኖር ነው። ሁለተኛው ነጥብ የጽናት እጦት። ችግሮችን ልንቋቋማቸው በማይመስለን ጊዜ ማቆም በጣም ቀላሉ መንገድ ሆኖ ሊታየን ይችላል። ይህ በትዳርም በስራችንም በግንኙነታችንም ሁሉ የሚሰራ ነው። አሸናፊዎች ይጎዳሉ ግን አይሰበሩም። ሁላችንም በአንድም ሆነ በሌላ መንገድ ሁኔታዎች ህይወታችን ውስጥ ውድቀቶችን አስተናግደናል። ያም አልፎ አሁን ኃይላችንን በማደስ ይህንን ቪዲዮ እያየን ነው። ስለዚህ ውድቀት ማለት ወድቆ መቅረት አይደለም። ስለዚህ ጠንክሮ መጽናት፣ ተመልሶ መታገልን ይጠይቃል። ብዙ ሰዎች ብዙ ችግሮች ሲያጋጥማቸው ጸንቶ መታገልን ትተው ማቆምን ይመርጣሉ። በትዳራቸው ላይ ግጭት ሲኖር፣ በስራቸው ላይ ያለመሳካት ነገሮች ሲያጋጥማቸው፣ በግንኙነት ላይ አለመግባባት ሲያጋጥማቸው ያንን ነገር ከመፍታት ይልቅ ማቆምን ይመርጣሉ። ያ ደግሞ ህይወታቸው ላይ ውጤታማ እንዳይሆኑ አድርጓቸው። ስለዚህ ውጤታማ ለመሆን የሚፈልጉ ከሆነ በጽናት መቆየት የሚችሉ ሰዎች መሆን አለባቸው። አብዛኛው ሰው የሚወድቀው እውቀት ወይም ደግሞ ችሎታ ስለሌለው ሳይሆን በጽናት መቆየት ስለማይችል፣ ያን ቆራጥነት ስለሌለው፣ በትግል መታገል ስለማይችል ነው ውጤታማ መሆን ያልቻለው። ሶስተኛው ነጥብ ፈጣን እርካታ። አንድ ጀንበር ብዙ ሀብት ለማፍራት መፈለግ ሎተሪን አዋጭ ንግድ እንዲሆን አድርጎታል። የምንኖርበት ፈጣን እርካታ ሱስ በሆነበት ዘመን ላይ ነው። ከመነሳት እስከ መተኛት ድረስ ሁሉም ነገር የሚዋጥ ፈጣን ኪኒን ለምዷል። ሰዎች ሁሉም ችግሮቻቸውን ለማስወገድ ፈጣን ማስታገሻ ኪኒን መውሰድን ይፈልጋሉ። በተመሳሳይ መልኩ ሰዎች በፍጥነት ሚሊዮነር መሆን ይፈልጋሉ። ያ ደግሞ አቋራጭ ነገር ውስጥ እንዲገቡ አድርጓቸዋል። ያ ደግሞ ውጤታማነታቸውን ከባድ ችግር ውስጥ እንዲገቡ አድርጓቸዋል። ውጤታማ ለመሆን የምትፈልጉ ከሆነ ፈጣን እርካታን ልታስወግዱ ይገባል። ህይወታችሁ ውስጥ የተሻለ ቦታ ላይ መገኘት የምትፈልጉ ከሆነ ፈጣን እርካታን ልታስወግዱ ይገባል። ብዙ ሰዎች ችግሮች ሲያጋጥማቸው ወይ መጥፎ ነገር በህይወታቸው ሲያጋጥም ያንን ነገር ከመጋፈጥ ይልቅ ፈጣን እርካታ የሚሰጣቸው ነገር ላይ ያተኩራሉ። ወይ ሶሻል ሚዲያ ላይ ገቡና ድራማዎችን ወይ ደግሞ የሚታዩ ነገሮች ሊያዝናኗቸው የሚችሉ ነገሮች ያንን ነገሮች ያያሉ። ከዛ ግን ያ ችግር እንደነበር ይጠብቃቸው ተመልሰው ያ ችግር ላይ ይጋፈጣሉ። ስለዚህ ህይወታችሁን ልታስተካክሉ የምትፈልጉ ከሆነ ብዙ ሰዎች ሰውነታቸውን መቀየር ይፈልጋሉ።
የተሻለ ሰውነት አቋም እንዲኖራቸው ይፈልጋሉ። ግን ደግሞ ኤክሰርሳይዝ ማድረግ አይፈልጉም። ከዛ ይልቅ መድኃኒት መውሰድ ወይ ደግሞ የሆነ ነገር ማስተካከል ይፈልጋሉ። ያ ደግሞ ውጤታማ እንዲሆኑ አድርጓቸዋል። የተሻለ ለውጥ ወይም ዘላቂ ለውጥ ማምጣት አይችሉም። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ ፈጣን እርካታን ማስወገድ አለባቸው። ብዙ ሰዎች ፈጣን ደስታ፣ ፈጣን ምግብ ይፈልጋሉ። ስለዚህ ውጤታማ እንዳትሆን ያደረጋችሁ ፈጣን እርካታ መፈለጋችሁ ነው። አራተኛው ነጥብ ደግሞ ቅድሚያ የሚሰጣቸውን ነገሮች አለማወቅ። ቅድሚያ የሚሰጣቸውን ነገሮች ማወቅ ለስኬት ወሳኝ ነገር ነው። ጤና ካጣ በኋላ በሚሊዮን የሚቆጠር ብር ብታገኝ ምንም ጥቅም የለውም። ቤተሰብህን ካጣ በኋላ ሚሊዮኖች ብታጋብስ ምንም አይፈይድልህ። ህሊናን የሚቆሰቁስ ነገሮች እያደረግ ሚሊዮኖች ብሮች ብታገኝ ምንም አይነት ህይወት ላይ ውጤታማና ደስተኛ መሆን አትችልም። ግን ውጤታማ ለመሆን የምትፈልጉ ከሆነ ቅድሚያ የሚሰጣቸውን ነገሮች ለዩ። ቅድሚያ የሚሰጣቸውን ነገሮች የምትለዩ ሰዎች ከሆናችሁ ደግሞ ውጤታማ ሆናችሁ ለረጅም ጊዜ መቆየት ትችላላችሁ። ለምሳሌ ተመልከቱ። ቤተሰባችሁ አለ፣ የትዳር አጋራችሁ አሉ፣ ልጆቻችሁ አሉ። ለልጆቻችሁ እና ለትዳር አጋራችሁ ጊዜ የማሰጡ ከሆነ ግን እነሱን ለማባበል ሁሌ ስጦታ ይዛችሁ የምትመጡ ከሆነ ምንም ጥቅም የለውም። ምክንያቱም ጊዜ ልትሰጧቸው ይገባል። ከነሱ ጋር ጊዜ የምታወሩበት ጊዜ ሊኖራችሁ ይገባል። ያን ስታደርጉ ነው ከነሱ ጋር ጥሩ ግንኙነት ሊኖራችሁ የሚችለው። ያንን ግን ማታረጉ ከሆነ የልጆቻችሁን ውሎ ማታውቁ ከሆነ ከልጆቻችሁ ጋር ያላቸውን ፍላጎት ማትረዱ ከሆነ ልጆቻችሁ መበላሸት ይጀምራሉ። ከትዳራችሁ ጋር ያላችሁ ግንኙነት እየተበላሸ ይሄዳል። ስለዚህ ቅድሚያ መሰጠት ያለበትን ነገሮች መለየት ይኖርባችኋል። ቅድሚያ የሚሰጠውን ነገር በለያችሁ ቁጥር ውጤታማ እየሆናችሁ ህይወታችሁን እያስተካከላችሁ ትሄዳላችሁ። ዛሬ ላይ ብዙ ሰው ውጤታማ ያልሆነው ቅድሚያ የሚሰጠውን ነገር መለየት ስላልቻለ ነው። አምስተኛው ነጥብ ደግሞ አቋራጭ መፈለግ። የቅዳሜና እሑድ ኮርስ ብቻ ወስደን የነርቭ ቀዶ ጥገና ሐኪም ብንሆን ውጤቱ ምን እንደሚሆን ገምት። ያለ ጥርጥር ጥፋት ነው የሚሆነው። አንዳንድ ጊዜ ቀላል መንገድ በጣም አስቸጋሪ መንገድ ሊሆን ይችላል። በአንድ ወቅት አንዲት ወፍ ጫካ ውስጥ እየዘፈነች ሳለች አንድ ገበሬ በትል የተሞላ ሳጥን ይዞ መጣ። ወፊቷም ገበሬውን አስቆመችው። ወዴት እየሄድክ ነው? ምን ይዘሃል? ብላ ጠየቀችው። ገበሬውም እንዲህ ሲል መለሰላት። ወደ ገበያ እየሄድኩ ነው፣ የያዝኩትን ትሎች በላባ ልቀይር ሲል መለሰላት። ወፊቷም እዛ ድረስ ከምትሄድ እኔም ደግሞ ምግቦችን ለመፈለግ ከምዞር ለምን ላባውን እኔ ያለውጥም ብላ ጠይቀዋለች። ገበሬውም ይስማማል። ከዛ ወፊቷም ከላዋ ላይ አንድ ላባ ትነቅልና ለገበሬው ሰጠዋለች። እሱም የያዘውን ትል ለወፊቱ ይሰጣታል። በዚህ መንገድ ለረጅም ጊዜ ሲለዋወጡ ይቆያሉ። ከትንሽ ጊዜ በኋላ የወፊቷ ላባ እያለቀ ይሄዳል። ገበሬውን መምጣት ያቆማል። አጠገቡ የነበሩት ወፎች እሷን መላቅ ይጀምራሉ። ላባዋን ስለጨረሰች በራ ምግቧን ማምጣት ያቅታታል። ድብርት ውስጥ ትገባለች። ከትንሽ ጊዜ በኋላ ትሞታለች። አቋራጭ ነገሮች የምትራመዱ ከሆነ ህይወታችሁን፣ ጊዜያችሁን፣ ሁሉን ነገር ነው የምታጡት። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ አቋራጭ ነገሮች ልታስወግዱ ይገባል። ውጤታማ የሆኑ ሰዎች አቋራጭ መንገድ ሳይሆን በትክክለኛው መንገድ ነው የሚራመዱት። ስለዚህ ውጤታማ ያልሆናችሁበት አንዱ ምክንያት አቋራጭ መንገዶች ስለምትጠቀሙ ነው። ስድስተኛው ነጥብ ደግሞ ራስ ወዳድነትና ስግብግብነት። ራስ ወዳድ አመለካከት ያላቸው ግለሰቦችም ድርጅቶችም እድገትን የመጠበቅ መብት የላቸውም። አመለካከታቸው የሌሎችን ጥቅም ችላ ያለና ራሳቸውን ማስቀደም ብቻ ነው። ስግብግብ ሰው ሁልጊዜም የበለጠ ይፈልጋል። ፍላጎቱም ሊሟላ አይችልም። ነገር ግን ስግብግብ ሊረካ አይችልም። ስግብግብ እንደ ጨዋማ ውሃ ነው። ብዙ በጠጣ መጠን የበለጠ ይጠመዋል። ስግብግብ ግንኙነትን የሚቦረቡር ነፍስ ነቀርሳ ነው። ስግብግብ ሰዎች መቼም የሚበቃቸው ሰዎች አይደሉም። ሁሌም ይፈልጋሉ። ሁሌም ደስተኛ አይሆኑም። ሁሌም አዲስ ነገር መውሰድ ይፈልጋሉ። ያ ደግሞ እርካታ እንዳይኖራቸው አድርጓቸዋል። ስለዚህ ህይወታችሁን ለመቀየር የምትፈልጉ ከሆነ ከስግብግብ ሰዎችም ራስ ወዳድ የሆኑ ሰዎችም መራቅ ይኖርባቸዋል። ውጤታማ ለመሆን የምትፈልጉ ከሆነ ስግብግብነትና ራስ ወዳድነትን ልታስወግዱ ይገባል። ያንን ካላስወገዳችሁ ውጤታማ መሆን አትችሉም። የተሻለ ቦታ መገኘት አይችሉም። ምክንያቱም ከሰዎች ጋር ያላችሁ ግንኙነት ይበላሻል። ሰዎች ከእናንተ ጋር መሆን አይፈልጉም። ሰዎች ከእናንተ ጋር ቢዝነስ መጀመር አይፈልጉም። ሰዎች ከእናንተ ጋር ጥሩ ሪሌሽንሺፕ መገንባት አይፈልጉም። ስለዚህ ስግብግብነትና ራስ ወዳድነትን ባስወገዳችሁ ቁጥር ህይወታችሁን ውጤታማ ማድረግ ትችላላችሁ። ሰባተኛው ነጥብ ደግሞ የአቋም እጦት። አቋም የሌለው ሰው በመንገድ መሃል ላይ ነው የሚሄደው። አቋም ሳይኖራችሁ ሲቀር ንፋስ ነው የሚወስዳችሁ። ንፋስ በሚወስዳችሁ አቅጣጫ ነው የምትጓዙት። አንዱንም ዳራ ነው መያዛችሁ። ሁሌም ሰዎችን ለማስደሰት ነው የምትሞክሩት። የራሳችሁ ሐሳብ የላችሁ፣ የራሳችሁ አቋም የላችሁ፣ የራሳችሁ ቆራጥነት የላችሁ። ስለዚህ ሁሌም ውጤታማ መሆን አትችሉም። ለዛ ነው አቋም ሲኖራችሁ ነው ውጤታማ መሆን የምትችሉ። ኮንፊደንስ ሲኖራችሁ ሰዎችን ነው የምትሉት። ይሄ ነገር ትክክል አይደለም ብላችሁ ማቆም የምትችሉ ሰዎች ስትሆኑ ነው። ትክክል ያልሆኑ ነገሮችን ስታዩ ይሄ ነገር ደስተኛ አይሰጠኝም፣ ደስታዬን ይወስድብኛል ብላችሁ ነው የምትሉ ሰዎች ስትሆኑ አቋም ያላችሁ ሰዎች መሆን ትችላላችሁ። ያ ደግሞ ህይወታችሁን እንድትቀይሩ ያደርጋችኋል። ግን
ምንም ነገር ላይ ሲፈጠር ትክክል ነገሮችም ስታዩ ውሸቶችንም ስታዩ ሁሌ የምትቀበሉት ከሆነ ሰዎችን ለማስደሰት ብቻ የምትለፉ አይነት ሰዎች ከሆናችሁ የራሳችሁ አቋም የሌላችሁ ሰዎች ከሆናችሁ ሰዎች እናንተ ማክበር ያቆማሉ፣ ለእናንተ ክብር መስጠት ያቆማሉ። ስለዚህ ሰዎች እናንተ እንደ ተራ ሰው ነው የሚያዩአችሁ። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ አቋም ያለ ሰው መሆን ይኖርባችኋል። አቋም ያለው ሰው ስትሆኑ ሁሉም ሰው ያከብሯችኋል። ሁሉም ሰው በትክክለኛው መንገድ ያያችኋል። ትክክለኛ መስመር መገንባት ትችላላችሁ። ውጤታማም እየሆናችሁ ትሄዳላችሁ። ስለዚህ አቋም ያለው ሰው ሁኑ። አቋም ያለው ሰው ስትሆኑ እያንዳንዱ ስህተቶችን ስታዩ ይሄ ትክክል አይደለም፣ ይሄ መስተካከል አለበት የምትሉ ሰዎች መሆን አለባችሁ። ያንን ባረጋችሁ ቁጥር ህይወታችሁ ማስተካከል ትችላላችሁ። ከሰው ጋር ያላችሁ ግንኙነት የተስተካከለ ይሆናል። ካልሆነ ግን ሰዎች ከእናንተ ማክበር ስለሚያቆሙ ግንኙነታችሁ የተበላሸ ነው የሚሆነው። ውጤታማ የሆኑ ሰዎች አቋም ያላቸው እያንዳንዱ የተበላሸ ነገሮች ሲያዩ፣ ውሸት ሲያዩ ወይም ደግሞ የሚያምኑበትን ነገሮች ሲያዩ ይሄ ልክ አይደለም ብለው የመቋቋምና ነገሮችን የማቆም አቅም አላቸው። ያንን ስላደረጉ ነው ዛሬ ላይ ረጅም ጊዜ ውጤታማ ሆነው መቆየት የቻሉት። ስለዚህ ሁሌም ውሸትን ባያችሁ ቁጥር፣ ደጋግሞ ውሸትን በተቀበላችሁ ቁጥር እውነት እየሆነ እንደሆነ ነው ሰዎችም እናንተም ማሰብ ጀምሩ። ስለዚህ ውሸትን ነው የምትሉ ሰዎች መሆን አለባችሁ። አንዳንድ ሰዎች ውሸትን ይቀበላሉ። ውሸትን ተጋግሞ ስለሚቀበሉ ያ ውሸት እውነት እንደሆነ ውሸትን በተቀበላችሁ ቁጥር እውነትን እየደገፋችሁ እንደሆነ ነው የሚታሰበው። ስለዚህ ውጤታማ መሆን የምትፈልጉ ከሆነ ውሸቶችን ነው የምትሉ አቋም ያላችሁ ሰዎች፣ እያንዳንዱ ስህተቶችን ስታዩ ይሄ ነገር መስተካከል አለበት ብላችሁ የምታቆሙ ሰዎች መሆን አለባችሁ። ያንን ማታስተካክሉ ከሆነ ያንን ነገር እያያችሁ የምታርፉ አይነት ሰዎች ከሆናችሁ የራሳችሁንም የዙሪያችሁ ያሉትንም ሰዎች ህይወት መቀየር አትችሉም። ውጤታማ መሆን የምትፈልጉ ከሆነ ያናንተንም በቤተሰባችሁንም የሀገራችሁ ላይም ትልቅ ለውጥ ማምጣት የምትፈልጉ ከሆነ ኖ የምትሉት ነገሮች ሊኖሩ ይገባል። አይታችሁ ማለፍ ሳይሆን አይታችሁ ትክክል ያልሆኑ ነገሮችን አቆማችሁ ይሄ ነገር መስተካከል አለበት ብላችሁ የምታቆሙ ሰዎች መሆን አለባችሁ። ብዙ ሰው ውጤታማ ያልሆነው አቋም ስለሌለው ነው። 7 ውጤታማ እንዳትሆኑ የሚያደርጓችሁ 7 ነጥቦች ከህይወታችሁ ላይ ስታስወግዱ ውጤታማ እየሆናችሁ ህይወታችሁን መቀየር ትችላላችሁ። እነዚህን ነጥቦች በማስወገድ አንድ በአንድ በማስወገድ ውጤታማ ህይወት ገንቡ። ዛሬ ላይ ውጤታማ ያልሆናችሁት ከነዚህ 4 ወይም 3 ልማዶች ስላሏችሁ ነው። እነዚህን ነገሮች ግን አንድ በአንድ ባስወገዳችሁ ቁጥር ከህይወታችሁ ባስወጣችሁ ቁጥር ህይወታችሁን እየቀየራችሁ ትሄዳላችሁ። ዛሬ ከምን ለመጀመር አስባችኋል? ኮሜንት ላይ ጻፉልኝ። አብራችሁን ስለነበራችሁ አመሰግናለሁ። ቻው።